ይሄ ደግሞ ቀይ ሳባና ቀይ ወርቀ ዘቦ፣ ይሄ ደግሞ 49 እና ከቢጫ ወርቀ ዘቦ ጋር ተቀላቅሎ የተሰራ ነው። በየቦታው የተቀመጡት ዲዛይኑ ለልብሱ ውበት እንዲኖር አድርጎታል። ይሄ ባለ 2 ደረጃ ነው። በጣም የሚያምር ከለር አገባብ ነው ያለው። ፈርጥ ዲዛይን ነው የሚባለው። አሁን ይሄ ልቅም ብሎ የተሰራ ነው። እነዚህ ነገሮች በሽመና የመጡ እንደ ፈርጥ የተሰሩ ናቸው። ሻይን ያደርጋል። ሰላም ጤና ይስጥልኝ፣ እንደምናችሁ የብሌን አበሻ ተከታታዮች፣ ዛሬ የምናቀርብላችሁ ብትንና የተዘጋጁ ልብሶች እናሳያችኋለን። አብራችሁን ቆዩ። መጪው ባህል ስለሆነ ገና ጥምቀትም እየደረሰ ስለሆነ ፈትል ልብሶችን እናቀርብላችኋለን። አብራችሁን ቆዩ እስከ መጨረሻው። ለበስኩት ልብስ እጀምራለሁ። ይሄ ልብስ እንደምታዩት በ7 ቁጥርና በ3 ቁጥር ፒንክ ከለር ተቀላቅሎ የተሰራ ልብስ ነው። በጣም ነው የሚያምረው። እንትኑ እንደምታዩት እነዚህ ሻይን ያደርጋል። መዝጊያው ጥልፎች የተቆራረጡበት ሙሉ ጥልፍ ነው። አሁን ጥልፍ ፋሽን ሆኗል። ጥልፍ ልብስ በፈለጋችሁ ዲዛይን በፈለጋችሁት ይሰራላችኋል። እንዲህ ስስ ነው፣ በጣም እንደፊቱ አይወፍርም። እንትን የማለት ባህሪ የለውም። የመክበድ ሶፍት ነው። እንደምታዩት እንደዚህ እንደርብለታለን። እዛ ዋና ገበር አለ። እንደዚህ ነው ቆንጆ ሆኖ ይሰራላችኋል በፈለጋችሁ ዲዛይን። ነጠላው በጣም ትልቅ ነው፣ በጣም ነው የሚያምር። ራሳችን ስለምናዘጋጀው ነጠላው ቆንጆ ነው። ትልቅ ነጠላ አለው። እንደዚህ ብሎ አልቆለት 18 ሺህ ብር ነው። መጪው ገና ስለሆነ የኛ ገና እንደዚህ ማሰራት ትችላላችሁ በራሳችሁ ዲዛይን። መነኑ ደግሞ 3 አይና መነን ነው። አሁን ከ2 አይና መነን ወደ 3 አይና መነን ነው የምንሰራው። በጣም እንትን ነው፣ ሶፍት ነው፣ ምትት ያለ ነው። እጅየው ተሰኪ ነው። አሁን ተሰኪ ልብሶች እንደዚህ ፋሽን ናቸው። እጅያ ጓጉል ለሙቀት እንደዚህ ትከሻ ላይ ደግሞ ቡፍ ሲል በጣም የሚያምር ልብስ ነው። እንደዚህ ነው አልቆለት 18 ሺህ ብር። በፈልጋችሁ ዲዛይን ከለር ቀይራችሁ ማሰራት ትችላላችሁ። አሪፍ ልብስ ነው። ቀጣይ ደግሞ ወደ ብትን እንሄዳለን። አብራችሁ ቆዩ። ከዚህ ልብስ እንጀምራለን። የመጀመሪያ ልብስ ማሳያችሁ ይሄ ነው። በጣም ጥለት አገባቡ በጣም የሚያምር ጥለት አገባብ ነው ያለው። ሻይን ያደርጋል። እንደዚህ ውሃ ሰማያዊ ከለር ለምትፈልጉ ደንበኞቻችን ይሆናል። ልቅም ብሎ የተሰራ ልብስ ነው። ላይን የማይከብድ ደስ የሚል እይታ አለው። ይሄ ቡግ ብሎ ያልጮኸ ልብስ ነው። እንደዚህ ያልጮኸ ልብስ ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። አሁን እነዚህ 4ቱ አርቦች ሲገጥሙ የሚያምር ውበት ያለው ልብስ ነው የሚሆን። በግሩፕ ሊለበስ ይሄ ልብስ በጣም የሚያምር ነው። ለሰርግ፣ ለክርስትና፣ ለፈለጋችሁት ፕሮግራም መሆን ይችላል። የነጠላው ሳይዝ ይሄን ይመስላል። በጣም የሚያምር ነጠላ አለው። እንደምታዩት ቆንጆ ልብስ ነው። ይሄ ልብስ በፈለጋችሁት ዲዛይን ተሰርቶ አልቆለት 23 ሺህ ብር ነው። ቀጣይ ልብስ እዩት። ይሄ ደግሞ መካከለኛ ጥለት ነው። በጣም የሚያምር ጥለት አገባብ ነው ያለው። በጣም ያምራል። እንደዚህ አይነት ከለር ለምትፈልጉ ደንበኞቻችን ይሆናል። ይሄ ጠላው ይሄን ይመስላል። እንደምታዩት እንደዚህ አይነት ከለር ለምትፈልጉ ወጣ ያለ ከለር ቆንጆ ልብስ ነው። መነኑ 2 አይና ነው። ምንም ያልተደጋገሙ ልብሶች ነው ማሳያችሁ። ብዙ ያልተደጋገሙ አዲስ ልብሶች ናቸው እነዚህ። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። አርቡ ትልቅ ነው። እንደምታዩት አርበ ሰፊ ነው። ቆንጆ ነው። ቀጣይ ልብስ እዩት። ይሄ ደግሞ ቀይ ሳባና ቀይ ወርቀ ዘቦ፣ ይሄ ደግሞ 49 እና ከቢጫ ወርቀ ዘቦ ጋር ተቀላቅሎ የተሰራ ነው። በየቦታው የተቀመጡት ዲዛይኑ ለልብሱ ውበት እንዲኖር አድርጎታል። እንደምታዩት እዚህ ጋርና እዚህ ጋር የተቀመጡት እየተናበቡ ነው የተሰሩት። ሸማኔው በደንብ አናቦ ነው የሸመናቸው። ቆንጆ ነው። እንደዚህ ጥለት አገባብ ለምትፈልጉ ደንበኞቻችን ይሆናል። ቆንጆ ነው። እነዚህ አሁን 4ቱ አርብ ሲዞሩ የሚያምር ውበት ያለው ልብስ ነው። መነኑ ሁሌ እንደምንነግራችሁ 2 አይና ነው። ነጠላው ይሄን ይመስላል። ትልቅ ነጠላ ነው። አሁን ይሄ ከትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው የሚሆነው። ግን በፈለጋችሁ ዲዛይን ተሰርቶ አልቆለት 16 ሺህ ብር ነው። በጣም ነው የሚያምር። አሁን ይሄ ለሰርግ፣ ለክርስትና በግሩፕ ቢለበስ የሚያደምቅ ልብስ ነው። አሪፍ ልብስ ነው። ወደ ቀጣዩ ልብስ ስንሄድ ደግሞ ቢጫ ከለር አሳያችኋለሁ። እንደዚህ ቢጫ ከለር ለምትፈልጉ በጣም የሚያምር ጥለት አገባብ ነው ያለው።
ጥለት አገባቡ ራሱ ከልብሱ ጋር ተዋህዶ ነው የተሰራው። የሚያምር ጥለት አገባብ ነው የሰሩት። እነዚህ ደግሞ መዝጊያቸው በጣም የሚያምር ውበት አለው። እንደዚህ መካከለኛ ጥለት ለምትፈልጉ ደንበኞቻችን አሁን ለፈለጋችሁት ፕሮግራም ይሆናል። ቀለል ያለ ጥለት ስለሆነ ፈልጋችሁ ሰዓት የሚለበስ ልብስ ነው። መነኑ 2 አይና ነው። ከዚህ ደግሞ የተቀመጡት ነገሮች እንደምታዩቸው እነዚህ ዶት ነገሮች በሽመና የመጡ ናቸው። በጣም ነው የሚያምሩ። ይሄም አሁን 4 አርብ ሲዞር እነዚህ ዶቶች በየ4 አርቡ ሲገናኙ የሚያምር ውበት ያለው ልብስ ነው። ነጠላውን አሳያቸዋለሁ። ነጠላው እንደዚህ ቆንጆ ሆኖ ተሰርቷል። ይሄን ይመስላል ነጠላው። አሁን ይሄ ትከሻ ላይ ጣል ሲደረግ አልቆለት ልብሱ የሚያምር ከለር ነው። 2 አይና ነው። ሁሌ እንደምንኖራችሁ ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 14 ሺህ ብር ነው። በፈልጋችሁ ዲዛይን ተሰርቶ 14 ሺህ ብር። እንደዚህ መካከለኛ ጥለት ለምትፈልጉ አሁን ይሄ ለፈለጋችሁት ፕሮግራም ይሆናል። ለሰርግ፣ ለክርስትና በግሩፕ ይለበስ መካከለኛ ጥለት በፈልጋችሁ ሰዓት የሚለበስ ልብስ ነው። ቢጫና ቀይ ወርቀ ዘቦ ተቀላቅሎ የተሰራ ነው። ደስ የሚል ፈርጥ አገባብ ነው ያለው። ልቅም ብሎ የተሰራ ነው። እንደዚህ መካከለኛ ጥለት ለምትፈልጉ ደንበኞቻችን ይሆናል። 2 አይና ነው መነኑ። ሁሌ እንደምንነግራችሁ የነጠላው ሳይዝ ይሄን ይመስላል። እንደምታዩት ነጠላ የሚያምር ነጠላ አለው። በጣም ነው የምታምር ነጠላዋ ራሱ። እንደዚህ አይነት ጥለት አገባብ ለምትፈልጉ ሻይን ያደርጋል። አሁን ይሄ በግሩፕ ቢለበስ ሻይን የሚያደርግ ልብስ ነው። ፈልጋችሁ ዲዛይን ተሰርቶ አልቆለት ይሄ ልብስ 13 ሺህ ብር ነው። ቀጣይ ልብስ አሳያችኋለሁ። ብዙ ያልተደጋገሙ ልብሶች ናቸው ዛሬ ያቀርብኩላችሁ፣ አዳዲስ ናቸው። ይህ ባለ 2 ደረጃ ነው። በጣም የሚያምር ከለር አገባብ ነው ያለው። ፈርጥ ዲዛይን ነው የሚባለው። አሁን ይሄ ልቅም ብሎ የተሰራ ነው። እነዚህ ነገሮች በሽመና የመጡ እንደ ፈርጥ የተሰሩ ናቸው። ሻይን ያደርጋል። ነጭ ወርቀ ዘቦ ሰማያዊ ከለር ጥለት የገባበት ነው። በፈልጋችሁ ዲዛይን ተሰርቶ ይሄ ልብስ አልቆለት እንዴት እንደሚያምር እዩት። በጣም ነው የሚያምር። አሁን ይሄ 4 አርብ ሲዞር የሚያምር ከለር አገባብ ያለው ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 16 ሺህ ብር ነው። ነጠላውን አሳያችኋለሁ። ነጠላው ይሄን ይመስላል። እንደዚህ ትከሻ ላይ ጣል ሲደረግ ይሄም አዲስ ልብስ ነው። በነገራችን ላይ ያልተለመዱ ልብሶች ናቸው እነዚህ ማሳያችሁ። ነጠላ ትልቅ ነጠላ አለው። ይሄው ትልቅ ነጠላ አለው። ቆንጆ ልብስ ነው። በፈልጋችሁ ዲዛይን ተሰርቶ ይሄ ልብስ 16 ሺህ ብር። ቀጣይ ልብስ አሳያችኋለሁ። እንደዚህ ግሪን ከለር ለምትፈልጉ ደንበኞቻችን ይሄ ልብስ በነገራችን ላይ በጣም ሰው የሚወደው አይነት ከለር አገባብ ነው። ደስ የሚል ጥለት አገባብ ነው ያለው። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 17 ሺህ ብር ነው። ነጠላው ሳይዝ ይሄን ይመስላል። በጣም ነው የሚያምር። 2 አይና መነን ነው። ፈልጋችሁ ዲዛይን ተሰርቶ አልቆለት 17 ሺህ ብር። 40 ሰፊ ነው እንደምታዩት። ቆንጆ ልብስ ነው። ቀጣይ ልብስ እዩት። እቺ መካከለኛ ጥለት ናት። አሁን ይሄ ለሰርግ ለክርስትና ብዙ የማይከብድ ነው። በግሩፕ ቢለበስ ደስ የሚል ጥለት አገባብ ነው ያለው። ቆንጆ ልብስ ነው። ይሄም አዲስ ዲዛይን ነው። ነጠላው አጋጣሚ አልመጣም። ይሄን በፈልጋችሁ ዲዛይን ተሰርቶ አልቆለት 16 ሺህ ብር ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉ ደንበኞቻችን ይሆናል 16 ሺህ ብር። ቀጣይ ልብስ እያት። እቺ መካከለኛ ጥለት ናት። መካከለኛ ጥለት የትም ቦታ ቢለበስ አያሳቅቅም። ከትልቅ ጥለት መካከለኛ ጥለት አሪፍ ነው ላለው እንደኔ ነው። ቆንጆ ልብስ ነው። ይሄም ደስ የሚል ፈርጥ አሰራር ነው። እነዚህ ነገሮች ራሱ ፈርጥ ናቸው። በሽመና የመጡ ልቅ ብሎ የተሰራ ነው።
ሁለት አይና መነን ነው። ይሄን ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 13 ሺህ ብር ነው። ነጠላው ይሄን ይመስላል። ሁለት አይና መነን ነው። መነናችን ጽድት ያለ መነን ነው። ስለ መነናችን አታስቡ። ሲደርሳችሁ ራሱ መናገር ትችላላችሁ። ይሄ አይደለም ብላችሁ ብትነግሩ እንዳልሽው አይደለም ማለት ትችላላችሁ። የማቀርባቸው ልብሶች ግን በደንብ ሸማኔ ላይ መርጬ ነው የማቀርባቸው። ቆንጆ ልብስ ናቸው። ቀጣይ ልብስ እዩት። ይሄም መካከለኛ ጥለት ነው። እንደዚህ መካከለኛ ጥለት ለምትፈልጉ ይሆናል። ቆንጆ ነው። ፈርጥ ነው የምትባል እቺ ዲዛይን ራሱ እነዚህ ነገሮች ፈርጥ ዲዛይን ነው የሚባል። እንደዚህ በእጅ ሲነካ ራሱ የመጎርበጥ ስሜት አለው። ቆንጆ ነው። ነጠላውን አሳያችኋለሁ። ይሄን ይመስላል ነጠላው። የሚያምር ነጠላ አለው። አሁን ይሄ በፈልጋችሁ ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። እጅ የሚይዝ ልብስ ነው። እንደዚህ መካከለኛ ቢሆንም ያንዳንዶቹን ፈርጥ ለመልቀም ጊዜ የሚወስድባቸው ነው። ስለ መነን ጥራቱ አታስቡ። ቆንጆ መነን ነው የምናቀርብላችሁ፣ ጽድት ያለ። ለምን ሌላ ሀገር እኛን አምናችሁ የምታዙን ውጭ ናችሁ ብዙዎች። እኛን አምነን በእምነት ስለምንሰራ ለራሳችን ስንነው ቆንጆ ስራዎች፣ ቆንጆ መነኖች የምናቀርብ አሪፍ ልብስ ነው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 18 ሺህ ብር። ቀጣይ ልብስ እዩት። ይሄ ትልቅ ልብስ ነው። ፈርጥ ይባላል። እያንዳንዱ ነገሮች ፈርጥ ናቸው። ልቅም ብሎ የተሰራ ነው። እንደዚህ አይነት ልብስ ለምትፈልጉ አሁን ይሄ ለሰርግ፣ ለክርስትና ለፈልጋችሁት ፕሮግራም ይሆናል። ይሄ በሽመና እንደ ፈርጥ የተተከሉ ናቸው። በሽመና የመጡ ናቸው። ቆንጆ ልብስ ነው። የሚያምር ጥለት አገባብ ነው ያለው። ይሄ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 14 ሺህ ብር ነው። የነጠላውን ሳይዝ አሳያችኋለሁ። ነጠላው ይሄን ይመስላል። ባለ ደረጃ ነው ነጠላው ራሱ በጣም የሚያምር አሻሌ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ያው ለፈለጋችሁ ፕሮግራም ይሆናል፣ ለሰርግ፣ ለክርስትና የልብስ በፈለጋችሁ ዲዛይን ተሰርቶ አልቆለት 13 ሺህ ብር ነው። በግሩፕ ብታዙ የሚያምር ልብስ ነው። በጣም ያምራል። ስለመነኑ ጥራት አሁንም አታስቡ። እኛን አምናችሁ ስላዘዛችሁ ቆንጆ ልብሶችን እንልክላችኋለን። አሪፍ ልብስ ነው። ቀጣይ ልብስ እዩት። በጣም ቆንጆ ልብስ ነው። እንደዚህ በእጅ ሲነካ ራሱ በጣም የመጎርበጥ ስሜት ያለው ልብስ ነው። እንደ ፈርጥ ልቅም ብሎ የተሰራ ነው። 5 አርብ ነው። አርቡ 5 አርብ ነው። እንደዚህ 5 አርብ ለምትፈልጉ ደንበኞቻችን ይሆናል። የነጠላውና የቀሚሱ ሳይዝ ተመሳሳይ ነው። ይሄ ላይኛው ነጠላ ነው፣ ታችኛው ቀሚስ ነው። ልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 15 ሺህ ብር ነው። ቆንጆ ነው። ስለመነኑ ጥራት ቆንጆ መነን ነው። ሁለት አይና ነው። ምትትሉ የተሰራ ነው። ነጠላው ራሱ ቆንጆ መነን ነው እንደምታዩት። በፈልጋችሁ ዲዛይን ተሰርቶ አልቆለት 14 ሺህ ብር። ወደ ቀጣይ ስነድ በጣም የምታምር ልብስ ናት። እቺ ደግሞ ቆንጆ ልቅም ብሎ የተሰራ ነው። ጥቁር የተለያዩ ከለሮች ገብቶበታል። በጣም ያምራል። እንደዚህ አይነት ጥለት ለምትፈልጉ ደንበኞቻችን ይሆናል። 4 አርብ ነው። ትልቅ ነጠላ አለው። ይሄም አዲስ ዲዛይን ነው። ነጠላው አጋጣሚ አልመጣም። ቆንጆ ነው። እንደዚህ አይነት ከለር አገባብ ለምትፈልጉ ደንበኞቻችን ይሆናል። መነኑ ጽድት ያለ ነው። ለምን እንደምነግራችሁ ጽድት ያለ መነን ነው። ምትት ያለ ነው። እንደምታዩት እንደዚህ ስታይ ራሱ ያስታውቃል። መነን ምትት ያለ መነን ነው። ቆንጆ ነው። ይሄን በፈልጋችሁ ዲዛይን ተሰርቶ አልቆለት 14 ሺህ ብር ነው። ቀጣይ ልብስ አሳያችኋለሁ። እቺ ደግሞ አዲስ ዲዛይን ናት። 5 አርብ ናት። ቆንጆ ልብስ ነው። እቺ በፈልጋችሁ ዲዛይን ተሰርቶ አልቆላት 12 ሺህ ብር ናት። በጣም የሚያምር ጥለት አገባብ ነው ያለው። እነዚህ ነገሮች ዝንባባዎቹ ራሱ ለልብሱ ውበት እንዲኖር አድርጎታል። ተከትሎ የሚሄደው ነገር የነጠላው ሳይዝም ይሄ ነው። አዲስ ልብሶች ናቸው። ያው በአሁኑ ያቀረብንላችሁ። መነኑ ቆንጆ መነን ነው። እንደዚህ ስታይ ደግሞ በጣም የሚያምር ልብስ ነው። ቆንጆ ልብስ ናት።
ቀጣይ ልብስ አሳያችኋለሁ። ደግሞ 5 አርብ ናት፣ ግሪን ናት። ልብስ በደረጃ ስትሰራ ነበር፣ አሁን እንደ አዲስ ነው የተሰራ። ዋናው መደብ ይሄ ነው፣ እንደዚህ ግሪን ነው። የተገለበጠው ነው። ይሄ ውሉል ይባላል። ምንም አይነት ፈርስ የሌለው ልብስ ውሉል ልብስ ይባላል። ቆንጆ ልብስ ነው። ይሄን በፈለጋችሁ ዲዛይን ተሰርቶ አልቆላት 10,000 ብር። ቀጣይ ደግሞ ነጠላዎች አሳያችኋለሁ። የወንድ ነጠላዎች፣ እነዚህ የወንድ ነጠላዎች ናቸው። እናቶችም ተለቅ አድርገን መሰራት ይችላል። እንደዚህ ለወንድ ነጠላ ለምትፈልጉ፣ ለቤተክርስቲያን የወንድ ነጠላ ለምትፈልጉ እንደዚህ መስቀል አላቸው። የፈርጥ መስቀል የገቡ ናቸው። ይሄ ነጠላ የወንድ ነጠላ ነው። ምትትሉ የተሰራ ነው። የ2500 ጋቢ ሲሆን ደግሞ 5000። ጋቢ ማለት ሁለቱ አንድ ላይ ተሰፍቶ በጋቢ ከፈልጋችሁ 5000። የእናቶች ነጠላ ማሳያችኋለሁ። ይሄ ደግሞ የእናቶች ነጠላ ነው። ፒራሚድ ይባላል በሽመና ሲጠራ። ይሄ ፒራሚድ ይባላል። ወደ ላይ የሚመጡት ዲዛይኖች ፒራሚድ ይባላል። ይሄ በነገራችን ላይ በቀሚስም መሰራት ይችላል። እንደዚህ መካከለኛ ጥለት ሆኖ ለቀሚስ መሆን ይችላል። ትልልቅ ነው፣ በጣም ትልልቅ ነው። ለእናቶች የሚሆን ነጠላ ነው። ይሄ ነጠላ ተቋጭቶ ተሰፍቶ 2500። የተለያየ ከለር አለው። ሌላ ከለሮች ማሳያችኋለሁ። እንደዚህ ፒራሚድ ነጠላዎች አሉ። የጥበብ ነጠላዎችም አሉ። አሳያችሁ ብዬ ነው። የተለያየ ከለሮች አላቸው። ይሄ ዶቃ ከለር 23 ይባላል። ግሪን ይሄ 23 ቁጥር ይባላል። እንደዚህ አይነት ነጠላዎች አሉ። ይሄም የጥበብ ነጠላ ነው። ግን ነጠላ ለምትፈልጉ በነጠላ መልክ አቅርበንላችኋል። ይሄም 2500 ተሰፍቶ ተቋጭቶ። እንደዚህ ጥቁር ነጠላ ለምትፈልጉ ደግሞ ይሄም 2500። ይሄ ምንም አይነት ፈርስ የለውም። በሁለት አይነት መልኩ መለበስ ይችላል። ፈርስ የሌለው ነጠላ ሲሆን ምንም አይነት ነገር አይጎትትባችሁም። ልብሳችሁን ሰዓት ምናምን ስታስሩ ጌጣጌጥ አይጎትትም። ይሄም የጥበብ ነጠላ ነው። ይሄም 2500። እንደዚህ ትከሻ ተቋጭቶ ጣል ሲደረግ የሚያምር እይታ ያለው ነው። እነዚህ የጥበብ ነጠላዎች ናቸው። ነጠላም ብታዙን አለ ለማለት ነው። ጊዜ ከሰጣችሁን ደግሞ ይሸመናል። እንደዚህ አይነት ዲዛይን ብትሉ ይሸመንላችኋል። ቀጣይ ደግሞ መጪው ጥምቀት ስለሆነ ፈትል ልብሶች እናሳያችሁ ብዬ ነው። ይሄ እንደምታዩት የአክሱም ፈትል ነው። በጣም ያምራል። ቆንጆ አሰራር ነው። በጣም የሚያምር ከለር አገባብ ነው ያለው። እንደዚህ ጥቁር ለምትፈልጉ ከፈልጋችሁ ታችኛውን በፍላወር ይሰራል። ለእስራኤሎች ፍላወር አድርጉልን ስትሉ ወደ ፍላወር እንቀይርላችኋለን። ቆንጆ ነው። የእጅ ጥልፍ ነው። ቆንጆ ጥርጥር ልብስ ነው። ፈትሉ የሚያምር ፈትል ነው። ይሄ መቀነት ነጠላ አለው። እንደዚህ ነው ተሰርቶ አልቆለት። ይሄ ልብስ 25,000 ብር ነው። ቆንጆ ፈትል ነው እንደምታዩት። ቀጣይ ደግሞ የጎንደር ፈትል አሳያችኋለሁ። ይሄ የጎንደር ፈትል ነው። ለደንበኛ የተሰራ ልብስ ነው እንደምታዩት። ቀጭን ፈትል ስላለችኝ ቀጭን ፈትል ነው የተሰራላት። እናንተ ደግሞ በምትፈልጉት ፈትል መታ ያለ ካላችሁ መታ ያለ፣ ምናልባት ብርዳማ አካባቢ ላላችሁ መታ ያለ እንሰራላችኋለን። የሰራውላት በተለጣፊ ነው። ይሄ ተለጣፊ ነው። ጥበቡ ክብ ሆኖ ተለጣፊ ነው። እዛ እቺን ንቅሷን በትን አሰራናት በማሽን ተመሳሳይ እንዲሆንላት ብዬ በልጥፍ ነው። ታችኛው መስቀል ጥልፍ ነው። ሌላው ይሄ ራሱ ጥልፍ እንትን ነው፣ ልጥፍ ነው። ከዙሪያ ያለውን በተለጣፊ መልክ ነው የሰራንላት። ወደ እጁ ስንመጣ እንደምታዩት ይሄም በልጥፍ ነው የተሰራላት። እዚህ መጨረሻ ላይ መዝጊያ የተጠቀምናትን እዚህ ጋር አስቀምጠናታል። እዛ በንቅስ አያዝንላት። እንደዚህ ልጥፍ ልብስ ሲሆን ምንም አይነት ከዋናው ጥበብ ጋር ተመሳሳይ ይሆናል። ቆንጆ ነው። ቀለል ያለ ፈትል ነው። ነጠላ ትልቅ ነጠላ አለው። ይሄ ልብስ እንደዚህ ብሎ አልቆለት ተሰርቶ 13,000 ብር ነው። እዚህ አይነት ፈትል ለምትፈልጉ መታ ብሎ ይሰራ ካላችሁ መታ ብሎ ይሰራል። በቀጭን ይሰራ ካላችሁ በቀጭን ፈትል ይሰራላችኋል። ወደ ቀጣዩ ልብስ ነው ደግሞ ይሄ የአክሱም ፈትል ነው። ቀይ ከለር ነው እንደምታዩት። እጁ እንደምታዩት ቆንጆ ነው። ጥርጥር ነው።
የተለያየ አክሱም ፈትሎች ለምትፈልጉ እንደዚህ አይነት የአክሱም ፈትል ብትሰሪልን ብትሉ እንሰራላችኋለሁ። እቺ ልብስ ደግሞ ያት የመጨረሻ እናሳያችሁ ብዬ ነው። መካከለኛ ጥለት እንደዚህ ለምትፈልጉ ደስ የሚል ጥለት አገባብ ነው ያላት። ከመሃል ላይ ያሉት ዲዛይኖች በወርቀ ዘቦ የተሰሩ ናቸው። በጣም ያምራል። 4 አርብ ነው። እቺ ልብስ ፈልጋችሁ ዲዛይን ተሰርቶ አልቆላት 11000 ብር ናት። አዲስ ዲዛይን ናት። ዛሬ ያቀረብንላችሁ ልብሶች ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።